በዓለም ዙሪያ ያላችሁትን ቅዱሳን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ ዘማሪ ያዕቆብ ሶዳና ነኝ። ዛሬ ደግሞ አዲስ የትንሣኤ መዝሙር ይዤ ወደ እናንተ ብቅ ብያለሁ። የትንሣኤው መዝሙር የምናገረው የኢየሱስ ጠላቶች መቃብሩን ኢየሱስ እንዳይነሳ በማለት በጠባቂዎች እንዳስጠበቁና ያም ደግሞ ሳይሳካ ሲቀር ኢየሱስ ከሙታን ከተነሳ በኋላ እንዲዋሹ እኛ ተኝተን እያለን የእርሱ ደቀ መዛሙርት መጥተው ሰርቀው ወሰዱት እንዲሉ የጉቦ ገንዘብ ለሮማ ጠባቂዎች እንደከፈሉ ያም ሁሉ ሳይከለክለው ኢየሱስ ክርስቶስ መቃብሩ ባዶ ሆኖ በሶስተኛው ቀን ከመቃብሩ ተነስቶ በገሊላ ሕያው ሆኖ እየተመላለሰ ለብዙዎች በመታየት ትንሣኤው ምስክሮችን እንዳፈራ የምናገረውን መዝሙር ነው ይዤ መጣሁት። ይህ ደግሞ በመጽሐፍ ቅዱስ በእግዚአብሔር ቃል የተደገፈ ነው። መጽሐፍ ቅዱስ ላይ ይህንን ታሪክ የጻፈው ከወንጌላውያን ውስጥ ማቴዎስ ነው። ሁለት ጥቅሶችን አነብላችኋለሁ። አንደኛው ማቴዎስ 27 ላይ ያለው ነው። ሁለተኛው ማቴዎስ 28 ላይ ያለው ታሪክ ማለት ነው። የማቴዎስ 27 ከትንሣኤ በፊት ያለውን እንግዲህ የኢየሱስ ጠላቶች ዝግጅትና ንግግር የምናገር ነው። በጌታ ስም አነባለሁ። ማቴዎስ 27 62 እስከ 66 በማግስቱም ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወቱ ሳለ ገና ከ3 ቀን በኋላ ይነሳል እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛው ቀን ድረስ እንዲጠበቅ እዘዝ አሉት። ጲላጦስም ጠባቆች አሏችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው መቃብሩን አስጠበቁ ይላል። ሁለተኛውን ጥቅስ ደግሞ አነባለሁ። ማቴዎስ 28 11 እስከ 15 ይህ ጥቅስ የምናገረው ኢየሱስ ተነሳ፣ ጠባቂዎች ቢጠብቁም መቃብሩ በድንጋይ ቢታተምም ኢየሱስ መነሳቱ አልቀረምና ኢየሱስ ከተነሳ በኋላ ስህተቱን ለማስተካከል ብለው የሰሩት ስራ ነው። ይሄ ደግሞ የሚናገረው ከትንሣኤ በኋላ ማለት ነው። ማቴዎስ 28 11 እስከ 15 በጌታ ስም አነባለሁ። ሲሄዱም ሳለ እነሆ ከጠባቂዎች አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎችም ጋር ተሰብስበው ተማከሩና ለጭፍሮቹ ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለን ደቀ መዛሙርት በሌሊት መጥተው ሰረቁ በሉት። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘብን ተቀብለው እንዳስተማራቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል ይላል። እንግዲህ ጠባቂዎቹ እንዲዋሹ እኛ ተኝተን እያለን የሱ ደቀ መዛሙርት መጥተው ሰረቁ ብለው እንዲዋሹ በጣም ብዙ ገንዘብ ይላል፣ ብዙ ገንዘብ ለወታደሮቹ ሰጡ የሚለውን ነው። ጉቦ አበሉ፣ እንዲዋሹ አደረጉ እና ጉቦ ቢበሉም ቢዋሹም ገንዘቡ ቢከፈልም ምንም ቢሆን እንኳን መቃብሩ ባዶ መሆኑ አልቀረም። ባዶ መሆኑ ብቻ አይደለም፣ ይህንን ደግሞ ሰረቁት የሚለውን ሕያውን ነው የሰረቁት፣ ሞታኑን ነው የሰረቁት። ኢየሱስ ግን በሶስተኛው ቀን ተነስቶ በገሊላ ሕያው ሆኖ ተመላለሰ። መመላለሱ የነርሱን ስራ ሁሉ ከንቱ አደረገ። ኢየሱስ ከሞት ተነሳ። ኢየሱስ በሶስተኛው ቀን ተነሳ። ይህም ደግሞ የኢየሱስ ትንሣኤ እውነተኛ ከመሆኑም የተነሳ የክርስትናችን መሰረት ሆኗል። ዛሬ የእግዚአብሔር አምላካችን ስም የተባረከ ይሁን። የኢየሱስ የትንሣኤው ኃይል ኢየሱስን ከሙታን አንስቶታል።
ዛሬም የኢየሱስ የትንሣኤው ኃይል እኛንም ከሙታን ያነሳናል። የእግዚአብሔር ስም የተባረከ ይሁን። መዝሙሩን እንድታዳምጡ እጋብዛችኋለሁ። ጌታን አላገደውም ዘቡ የጉቦ በከንቱ ፈሰሰ ገንዘቡ። የኛስ ወግና ስርዓት ልማዱ ጌታን ሊያግደው አይችልም ሰዎች ተረዱ። ጌታን አላገደውም ዘቡ የጉቦ በከንቱ ፈሰሰ ገንዘቡ። የኛስ ወግና ስርዓት ልማዱ ጌታን ሊያግደው አይችልም ሰዎች ተረዱ። ወዳጆቹ መጥተው እንዳይሰርቁ ጠላቶቹ ዘብ ሲያስጠብቁ ጌታ ሰው አይደለም ጌታ ነው ሰዎች ተሰርቆ ያልተፋው። መቃብሩን ፈነቃቅሎ ወጣ ገሊላ ላይ እየታየ መጣ። ጌታን አላገደውም ዘቡ የጉቦ በከንቱ ፈሰሰ ገንዘቡ። የኛስ ወግና ስርዓት ልማዱ ጌታን ሊያግደው አይችልም ሰዎች ተረዱ። ጌታን አላገደውም ዘቡ የጉቦ በከንቱ ፈሰሰ ገንዘቡ። የኛስ ወግና ስርዓት ልማዱ ጌታን ሊያግደው አይችልም ሰዎች ተረዱ። አይነሳም ያሉ ተነሳ ባለድሉ የይሁዳ አንበሳ። ገንዘብ ሲሰጡ ልዘጉ በጉቦ እንዳይነገር ትንሣኤው ተከናንቦ። ይወራል ዛሬም ለዘላለም ማን አልሰማም ከሕያዋን ዓለም። ጌታን ያላገደውም ዘቡ የጉቦ በከንቱ ፈሰሰ ገንዘቡ። የኛስ ወግና ስርዓት ልማዱ ጌታን ሊያግደው አይችልም ሰዎች ተረዱ። ጌታን አላገደውም ዘቡ የጉቦ በከንቱ ፈሰሰ ገንዘቡ። የኛስ ወግና ስርዓት ልማዱ ጌታን ሊያግደው አይችልም ሰዎች ተረዱ። የጌታ እንዲህ ነው ትንሣኤው ለሚጠላው ብዙ ነው ድንጋጤው። መነሳቱ በግልጽ መታየቱ ሞቷል ተብሎ ሲታይ በሕይወቱ። ለምናምን የዘላለም ኃይል ነው ማታ ማታ እንዲህ ድል ሲያደርገው። ጌታን አላገደውም ዘቡ የጉቦ በከንቱ ፈሰሰ ገንዘቡ። የኛስ ወግና ስርዓት ልማዱ ጌታን ሊያግደው አይችልም ሰዎች ተረዱ። አላገደውም ዘቡ የጉቦ በከንቱ ፈሰሰ ገንዘቡ። የኛስ ወግና ስርዓት ልማዱ ጌታን ሊያግደው አይችልም።